ሰላም ጤና ይስጥልኝ ወደ ኢትዮ ትሬዲንግ ከስተምስ ቻናል ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በአፍሪካ ታሪክ ውስጥ ትልቅ የኢኮኖሚ ለውጥ ሊያመጣ የሚችል አንድ ጉዳይ እንመለከታለን። ይህም የአፍሪካ አህጉራዊ ነፃ የንግድ ስምምነት ወይንም ደግሞ አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ወይንም አፍሲፍታ በመባል የሚታወቀው ነው። አፍሲፍታ በቀላሉ ምንድነው? ለምን ተቋቋመ? ኢትዮጵያ ከዚህ ስምምነት ምን ትጠቀማለች? ነጋዴዎች፣ ኢንቨስተሮች፣ ወጣቶችና ሸማቾች ላይ የሚኖሩ ተጽዕኖስ ምንድነው የሚለውን በዚህ ቪዲዮ በዝርዝር እንመለከታለን። አብራችሁን ቆዩ። አፍሲፍታ ማለት በአፍሪካ ሀገሮች መካከል ንግድን ለማሳለጥ የጉምሩክ ቀረጥን ለመቀነስና የንግድ እንቅፋቶችን ለማስወገድ የተፈጠረ አህጉራዊ ስምምነት ነው። ከዚህ በፊት ብዙ የአፍሪካ ሀገሮች ከአውሮፓ፣ ከእስያ ወይንም ከአሜሪካ ጋር የበለጠ ይነግዱ ነበር። ነገር ግን በአፍሪካ ውስጥ እርስ በርስ የሚደረገው ንግድ በጣም ዝቅተኛ ደረጃ ላይ የሚገኝ ነው። ለምሳሌ አንድ ኢትዮጵያዊ ፋብሪካ ምርቱ ወደ ኬንያ ወይንም ጋና ለመላክ ብዙ ቀረጥ፣ የጉምሩክ ሂደትና ሌሎች እንቅፋቶች ይገጥሙት ነበር። አፍሲፍታ እነዚህን ችግሮች በመቀነስ አፍሪካን እንደ አንድ ትልቅ ገበያ ለማድረግ ያለመ ስምምነት ነው። የአፍሲፍታ ሀሳብ በአፍሪካ ህብረት ተነስቶ ለብዙ ዓመታት ውይይት ተደርጎበታል። በ2018 እንደ አውሮፓውያን አቆጣጠር በሩዋንዳ ኪጋሊ ስምምነቱ ተፈረመ። በ2019 በህጋዊ ሁኔታ ስራ ተጀመረ። በ2021 የንግድ ልውውጥ በይፋ ተጀመረ። በአሁኑ ጊዜ አብዛኞቹ የአፍሪካ ሀገሮች የተቀላቀሉበት ትልቅ የንግድ ስምምነት ሆኗል። አፍሲፍታ የተፈጠረበት ዓላማ ብዙ ነው። ለምሳሌ ቀረጥ መቀነስ፣ ብዙ ምርቶች ላይ የሚጣለውን የጉምሩክ ቀረጥ በደረጃ ዝቅ ማድረግ። ይህ ማለት እቃዎች በዝቅተኛ ወጪ ከአንድ ሀገር ወደ ሌላ ሀገር እንዲገቡ ያደርጋቸዋል። ሁለተኛ፣ የንግድ እንቅፋቶችን ማስወገድ። ከቀረጥ በተጨማሪ የረጅም የጉምሩክ ሂደት፣ የብዙ ፍቃድ መስፈርት፣ የወረቀት ስራና ሌሎች መሰናክሎችን እንዲቀንሱ ይሰራል። ሶስተኛ፣ የኢንዱስትሪን ማበረታታት። አፍሪካ ከጥሬ ዕቃ ላኪነት ወጥታ የተጠናቀቁ ምርቶችን የምታመርት አህጉር እንድትሆን ያግዛል። አራተኛ፣ ስራ እድል መፍጠር። ንግድ ሲጨምር ፋብሪካዎች ይስፋፋሉ፣ አዳዲስ ኩባንያዎች ይከፈታሉ። በዚህም ብዙ የስራ እድሎች ይፈጠራሉ። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ትልቅ የማምረት አቅም ያላት ሀገር ናት። አፍሲፍታ በተሳካ ሁኔታ ከተተገበረ የቡና ላኪዎች ብዙ ገበያ ያገኛሉ። የቆዳ ኢንዱስትሪዎች ወደ ሌላ አፍሪካ ሀገሮች በቀላሉ ይልካሉ። የጨርቃጨርቅ ፋብሪካዎች ትልቅ ገበያ ያገኛሉ። የግብርና ምርቶች ለብዙ ሀገሮች ሊሸጡ ይችላሉ። አፍሲፍታ ለኢምፖርት ኤክስፖርት ስራ ምን ማለት ነው? ኢምፖርት ኤክስፖርት ዘርፍ ላይ ለሚሰሩ ሰዎች አፍሲፍታ በጣም አስፈላጊ ነው። የጉምሩክ ሂደቶች ሲመዘኑ፣ የኤሌክትሮኒክስ ሰነዶች ሲጨመር ንግድ ቀላል ይሆናል። ይህ ማለት ፍሬት ፎርዋርደሮች፣ ከስተም ብሮከሮች፣ ክሊሪንግ ኤጀንት፣ ሎጂስቲክ ካምፓኒዎች፣ ዌርሃውስ፣ ባንክ፣ ኢንሹራንስ ካምፓኒዎች ሁሉም በተሻለ ሁኔታ ተጣምሮ እንዲሰሩ ያግዛቸዋል። አፍሲፍታ የሚገጥሙት ፈተናዎች። ምንም እንኳን ትልቅ እድል ቢሆንም ችግሮችም አሉ። ለምሳሌ ብዙ ሀገሮች በቂ መንገድ፣ ባቡርና ወደብ አያስተዳድሩም። የጉምሩክ መዘግየት። አንዳንድ ሀገሮች ውስጥ የጉምሩክ ሂደት አሁንም ዘግይቶ ይከናወናል። የምርት ጥራት። ወደ ሌላ ሀገር ለመላክ የዓለምን ደረጃ ጥራት መጠበቅ ያስፈልጋል። የውድድር ጫና። ገበያው ሲከፈት ከሌሎች ሀገሮች የሚመጡ ምርቶች ከፍተኛ ውድድርን ያመጣሉ። ወጣቶች እንዴት ሊጠቀሙ ይችላሉ? አፍሲፍታ የመንግስት ጉዳይ ብቻ አይደለም። የኦንላይን ቢዝነስ፣ የኢኮሜርስ፣ ሎጂስቲክስ፣ ዲጂታል ማርኬቲንግ፣ ማኑፋክቸሪንግ፣ ሶፍትዌር ዲቨሎፕመንት፣ ክሮስ ቦርደር ትሬድ የሚሰሩ ወጣቶች በአፍሪካ ሙሉ ገበያ ላይ ሊሰሩ ይችላሉ። ለሸማቾች የሚኖረው ጥቅም። አፍሲፍታ ሲሳካ የምርት ምርጫ ይጨምራል፣ ዋጋ ሊቀንስ ይችላል፣ የምርት ጥራት ይሻሻላል፣ ውድድርም ይጨምራል። ለመሆኑ የአፍሲፍታ የወደፊት እይታ ምንድን ነው? ባለሙያዎች እንደሚገልጹት አፍሲፍታ በሙሉ ከተተገበረ አፍሪካ በዓለም ላይ በጣም ትልቅ ነፃ የንግድ ገበያዎች መካከል አንዷ ልትሆን ትችላለች። ይህም የአፍሪካን ኢኮኖሚ ለማጠናከር፣ የስራ እድል ለመፍጠር፣ ድህነትን ለመቀነስና የአህጉሩ ተወዳዳሪነት ለማሳደግ ትልቅ እድልን ይፈጥራል። ነገር ግን ይህ ስኬት የሚመጣው የመንግስታት፣ የግል ዘርፍ፣ የነጋዴዎችና የዜጎች ትብብር ሲኖሩ ብቻ ነው። የአፍሪካ አህጉራዊ ነፃ የንግድ ስምምነት አፍሲፍታ ከአፍሪካ ህብረት 55 ሀገሮች ውስጥ 54 ሀገሮች የፈረሙት ታላቅ የንግድ ስምምነት ነው። የስምምነት አፍሪካን እንደ አንድ ትልቅ የጋራ ገበያ በማድረግ እቃዎችንና አገልግሎቶችን በቀላሉ ከአንድ ሀገር ወደ ሌላ ሀገር እንዲዘዋወሩ ያስችላል። ኢትዮጵያ የአፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ሙሉ አባል ሀገር ናት። ስምምነቱን በ2018 ፈርማ በ2019 በፓርላማው ራቲፋይ ያስደረጋ የአባልነት ሂደቷን አጠናቃለች። በ2018 ማርች 21 ኢትዮጵያ በሩዋንዳ ኪጋሊ የአፍሲፍታ ስምምነትን ፈረመች። በ2019 ኤፕሪል የኢትዮጵያ ፓርላማ ስምምነቱን አጸደቀ። የማጽደቂያ ሰነዱ ለአፍሪካ ህብረት ተቀማጭ ተደረገ። 2019 ሜይ 30 አፍሲፍታ በህጋዊ ሁኔታ ወደ ስራ ገባ። 2021 በአፍሲፍታ ስር የመጀመሪያዎቹ የንግድ ግብይቶች በአፍሪካ ደረጃ ተጀመሩ። ኢትዮጵያ ለምን አፍሲፍታን ተቀላቀለች? የኢትዮጵያ ዋና ዓላማዎች የኢትዮጵያ ምርቶችን ወደ አፍሪካ ገበያ በቀላሉ ለመላክ፣ ኢንዱስትሪና ማኑፋክቸሪንግን እድገት ለማፋጠን፣ የውጭ ኢንቨስትመንት ለመሳብ፣ የስራ ዕድል ለመፍጠር፣ ከ1.4 ቢሊዮን በላይ ህዝብ ያለውን የአፍሪካ ገበያ ለመጠቀም
ኢትዮጵያ ወደ አፍሲፍታ ምን ልትልክ ትችላለች? ኢትዮጵያ በተለይ እነዚህ ምርቶች ወደ ሌሎች የአፍሪካ ሀገሮች የመላክ እድል አላት። ለምሳሌ ቡና፣ ሰሊጥ፣ አበባ፣ ቆዳና የቆዳ ውጤቶች፣ ጨርቃጨርቅና አልባሳት፣ የግብርና ውጤቶች፣ የተመረቱ የምግብ ምርቶች። ይህ አባልነት ለኢትዮጵያ ምርቶች የአፍሪካ ትልቅ ገበያ የሚከፍት ሲሆን የኤክስፖርት ገቢን ለማሳደግ፣ የኢንዱስትሪ እድገት ለማበረታታትና አዳዲስ ስራ እድሎችን ለመፍጠር ትልቅ እድል ይሰጣል። በተጨማሪም መንግስት የአፍሲፍታ አተገባበርን ከWTO ግብዓት ሂደት ጋር በማስተሳሰር የሀገሪቱን የንግድ ተወዳዳሪነት ለማሳደግ እየሰራ ይገኛል። በአጠቃላይ አፍሲፍታ ቀረጥን ብቻ የሚቀንስ ስምምነት አይደለም። አፍሪካ በራሷ ገበያ እንድትተማመን፣ ምርት እንድታመርት፣ ስራ እድል እንድትፈጥርና በዓለም ኢኮኖሚ ውስጥ የበለጠ ተወዳዳሪ እንድትሆን የተዘጋጀ ትልቅ የኢኮኖሚ ፕሮጀክት ነው። ኢትዮጵያም ይህንን እድል በሚገባ ከተጠቀመችበት የኤክስፖርት ገቢዋን ማሳደግ፣ አዳዲስ ፋብሪካዎችን መገንባት፣ የስራ እድል መፍጠርና የኢኮኖሚ እድገቷን ማፋጠን ትችላለች። ውድ የኢትዮ ትሬድ ኤንድ ከስተምስ ቤተሰቦች ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር ያድርጉ። በተጨማሪም የንግድ፣ የጉምሩክ፣ የኢምፖርት እና ኤክስፖርት ትምህርቶችን በቀጣይነት ለማግኘት ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ